ወራህመቱላሂ ወበረካቱ። ጅማ ሰላም ናችሁ? እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ወላሂ ያው እንግዲህ አጅናውን ሳጅን ሳላሳያችሁ ቀረሁኝ ማለት ነው። በሌላ ጊዜ አጅናውን ሳጅን እለቅላችኋለሁኝ። አሁን ቪዲዮ መቀረጥ ትዝ ያለኝ አሁን ነበርና ሲናቡን እየሰራሁ ነው። ከዛ ሱካር አደረኩኝ። መጀመሪያ ዝብዳን ያደረኩት ያኔ ተዳምጥኩ በኋላ ዝብዳ አደረኩ። ከዛ ሱካር አረኩ። ከዛ ደግሞ ግፋ አደረኩ። ሱካር ያኔ እንትን ካላችሁ ምንድን ነው ስሙ አላሁም ሰለላሁ አዩ ማር ካለ ሱካር አለማድረግ ትችላላችሁ። ማሩ ይሻላል፣ አሪፍ ነው ማሩ ማለት ነው። ተበላጭ የሚሆነው ተወዳጅ የሚሆነው ማሩ ነው። ማር ሲሆን ነው ማለት ነው። እና እኔ ማር ስለሌለኝ እንትን ብያለሁኝ፣ ሱካሩን አረኩት ማለት ነው። ስለዚህ እንዲህ አድርጌ ከዳመቁ በኋላ ዝብዳ አደረኩኝ፣ ሱካር አደረኩኝ፣ ከዛ ግርፋ አደረኩኝ። ከዛ እንደዚህ እያደረኩኝ እሰራቸዋለሁ ማለት ነው። እየተቀለልኩ ነው። ይሄንን እንደንትን ነው የማደርገው። 2 ስፋ 3 ስፋ፣ ትልቅ ከሆነ 3 ስፋ ማድረግ ትችላላችሁ። ያኔ በጣም ትልልቅ እየተሆነባችሁ ነው የዳመጣችሁት ማለት ነው። ያው ለማታውቁት ሲናቡን ነው የሚባለው። ይሄ ሲናቡን ይባላል በአረበኛ። በጣም ነው የሚወዱት ደግሞ። ይሄ ታልቆ 3 አረኩት ማለት ነው። ትልልቅ ከሆነ እንዴት 3 ቦታ ስታረጉት ያምራል ማለት ነው። 3 ቦታ አረኩት። እዚህ ጋ ይሄ እንዳይፈታብኝ ነው። እዛ ፎርም ታስገቡት ፍትት ይላል ማለት ነው። ይሄ እንትኑ እየነፋ ሲሄድ ፍትት ይላልና በራሱ ከዛ እንደሳጣፍቀዋለሁ ማለት ነው። 3 ስፋ አድርጌ ማለት ነው። ምክንያቱም ካለቀም 2 ባረገው ደግሞ በጣም እንትን ይላል። ስለዚህ እንደዛ አረግና እደረድራቸዋለሁ ማለት ነው። ያው እንትኑ ማነው 4 ማዕዘን ቢሆን ይመረጣል። እሱ በደንብ እንትን ይላል ማለት ነው። 4 ማዕዘኑ መንደር ውስጥ ያስይዩ አላመጣችሁም እና እኔ በዚህ ሰራሁኝ ማለት ነው። ያ 4 ማዕዘኑ ሲሆን ደግሞ የሆነ እንትን ይላል ማለት ነው። እንደዚህ ስትሰሩት የሆነ ቦታ ምናምን ይሰጣል። ማነው በደንብ ቦታው ያምራል። መደዴው ይሆንላችኋል ማለት ነው። እንደዚህ አረኩት። አልጨረስኩም። አድነውን ያደረኩት ያው ለማታውቁ ማለት ነው። አዲስ ለሆናችሁ ያው እንትን ያደረኩት
አብሬ ፒዛ መስራት ፈልጌያለሁ እና ከዛ እርሾ አረኩ፣ ጨው አረኩ፣ ስኳር አደረኩ። ከዛ ደግሞ ወተት ዱቄቱን ማለት ነው ፓውደሩን አድርጌያለሁ። ከዛ ቤኪንግ ፓውደር አረኩ፣ ዘይት አረኩ። ከዛም በኋላ አቦካሁት ማለት ነው። አብኩቼ ቢያንስ 2 ሰዓት 3 ሰዓት ቆይቼበታለሁ። ምክንያቱም ስራ ነበረኝ ያን እስከምጨርስ ሌላ እሱን ከትጌ በደንብ ቦክቶልኛል ማለት ነው። እንፍት ነው ብሏል እና እንደዛ አደረግኩኝ። በጣም ነው የምፈራው እንደዚህ ቪዲዮ እየቀረኩ መስራት። ወላሂ ሰዎቹ ይቆጡ ነው የሚመስለኝና በጣም እፈራለሁ። ለዛ ብዙ ጊዜ አትቀርጽም። ምግብ ስሰራ አትቀርጽም። እና እንደዚህ አደረግኩኝ። አሁን ቅቤ ነው የምገባው። ዝብዳ ነው፣ ሰመን አይደለም። ያው ለማታውቁት ማለት ነው። ሰመን አይደለም፣ ዝብዳ ነው። የእንስሳት ከእንስሳት የተሰራውን ማለት ነው። አትክልት አይደለም፣ የሐይዋናት ማለት ነው። ሐይዋናት ነው እነሱ የሚሉት። ያው ብሩሽ ስለሌላቸው በእጅ እየቀባሁት ነው። ከዛ ስኳር፣ የተፈጨ ስኳር ፈጭቼ ነው። ማር ካለ ማር አድርጎ ብያችኋለሁ ማለት ነው። ማር ካለ ማሩን አድርጎ በጣም ይጣፍጣል በማር ማለት ነው። ይሄ ስኳሩ ሁሉ ይጣፍጣል። እዚህ ደግሞ ግርፋ፣ የተፈጨ ግርፋ፣ በእኛ ሀገር ደግሞ ቀረፋ ይባላል ማለት ነው በአማርኛ።
ስጋውን እንደዚህ እነሰንሰዋለሁ ማለት ነው። ይህን ይመስላል። እዛ አቋርጠዋለሁ። ቪዲዮውን አስረዘምኩ መሰለኝ። እንደዛ አድርጌ እንትን እለዋለሁኝ እና ያው ቅድም ስጠቀልል ስላሳየኋችሁ ብዬ አልጨረስኩትም። ጠቅላላውን ብዬ እና እንደዚህ ሶስት ቦታ አለበት ማለት ነው። ትልልቅ ስለሆነ ነው ይህን ቀጥኛ እና ይህን ይመስላል። በኋላ ደግሞ እንገናኛለን። ከዛ ያው ወተት እየቀባሁት ነው፣ ነጭ እንዳይሆን ማለት ነው። እንትን የላቸውም፣ ብሩሽ የላቸውም። በሶፍት እየቀባሁ ነው። እንግዲህ ምንም ማድረግ አይቻልም። ይሄ የሚጣመው ያው ነጭ እንዳያረገው ማለት ነው። እና ይሄን ይመስላል። ደግሞ ሲበስል እንገናኛለን። እና ይኸውላችሁ መጨረሻ ላይ ጨረስኩኝ። እንደዚህ ሆኗል። ማሻአላ ተባረከላ። ይሄን ይመስላል እላችኋለሁ።